ምንም እንዳፈሩሽ የፈለጋችሁ ተነዛዙ። ወይ ያሳዝንሽ እንዳፈሩ ግዴታው እኮ ነው። ዝም ብሎ ቆንጆ መጥበስ አለ እንዴ? የኔ ፍቅር ምንድነው? ወደዛ ሌሊት ሰፈር ነው እንዴ? ደግሞ ወጥ ነው የምትለው። ይኸውልህ ባይሆን ታዘዘኝ፣ እነሱንም ታዘዛቸው። ለእኔ ተለመደው እንጂ ለእኔም እንደዛው። ለእኔም ራሱ። እሺ ቆይ ወይኔ ጉዴ! መስተንግዶ ነው። እንካ ስማ፣ እኔ ሄጃለሁ። የቀረበላቸውን በልተው ሲጨርሱ ሂሳብ ተቀበላቸው። የታለ ካሉ የለም በላቸው። እሺ እንዴ ተበዘበስኩ። ጎበዝ። ወይኔ ተበዘበስኩ። ሰውዬ ብሎ ቆንጆ መጥበስ የለም ትላለች እንዴ? ባንቺ በሉ ሲያስጠላ ባንቺ ምክንያት ነው። እሺ ወደዛ መጨረሻ ደስ ይላል። መጨረሻ ተጫወተብኝ አይደል? አንተ ጅል ትጫወተብኛለህ። የሰው ብር መበዝበዝ አይሰለችሽም? ያንቺ ሳያንስ ሌላ ሰብስበሽብኝ ታመጫለሽ። ጠብቀኝ፣ እኔ ባልሰራልሽ እንደተጫወትክብኝ እጫወትብሃል። አማትሽ ይከፈል። ሁለት ቅቅል አንድ ጥብስ። የሚጠጣስ እንዴ? አሁን የታዘዘው እኮ ለእኛ ነው። ለሱም ታዘዝ። ክትፎ ነገር ዘዝ እንጂ በቃኝ። አሁን ሰው መቼም በሱ ነው አይደል? እኛ እንበለዋለን። እሰይ መጣልኝ። ወይኔ ቅቅል ቅልጥምዬ ለጾም ሰዓት ያንተ እስኪመጣ ብላለች እንጂ እሺ መጣሁ። አንቺን ካለቀለ በዛው ጠፋ። እናሳ መስቶን ጉሻድ በተለይ ያጣበሽ ልጅ ዋው! ቤት መኪና የሌለው ነገር የለም። እናቴ ቢስ ምልት ያሰብሽ አሁን ቀጠር ያለው ልክ ነው የምለው፣ ግን በስሜታዊነት ሳይሆን ትክክለኛ ስሜትሽ ነገር። ኧረ እንዴት እንዳንገሸገሸኝ እጭ! ግን በፊት ማትወጂም ነበር። እባክሽ አማራጭ እስካገኝ ነበር የተደበርኩበት። ይኸው እንደውም መጣ። የኔ ፍቅር እንዴት ናችሁ? ፍቅርን እዛው ፈልግ ማለት ምን አጠፋው? ሲጀመር መሰርተ ነው የምታጠፋው። እንደውም ከዚህ በኋላ አይን ላይ አልፈልግም። የተሻለ ህይወት አግኝቻለሁ። እርግጠኛ ነሽ? 100%። መልካም ነኝ። ስማ ማለት ትተዋወቃላችሁ? አዎ እህቴ ናት። ላገባሽ እንዳሰብኩ ስነግራት መጀመሪያ ቀርቤ ልፈትናት ብላ ነው የቀረበች። ሰራላት የምር የይሽን ውበት በሙሉ የት ሄዲ ነው? እኔ አላምንም። እመኝ በደም የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ። ከስንት ጊዜ በኋላ እንዴት መጣሽ? የሰርግ ካርድ ልሰጥ ነው። ሰርግ ልንበላ ነው። ልታገቢ ነው? እና ናፍቀኝ የመጣው መሰለህ? አዎ ላገባ ነው። ዲያስፖራ ነው ደበል። ያው እንግዲህ ሀገር ውስጥ አይነቃቀኝም። ከቬጋስ ነው ሊያገባኝ የሚመጣው። አታስቢ፣ እመጣለሁ። ጨፍሬ እድርሻለሁ። ባትመጣም ችግር የለውም፣ እንድታውቀው ነው። እኔ እንኳን አልቀርም፣ ሙሽራውን ፍሪ እንጂ። ይሄኔ ዳመና ላይ ነው። አይ ተስፍሽ ተሰባሪ የሆነ ሙድማ እያያዝባት ነው። ቴክስትሽን ይዩ። ምን? ይሄ ማለት አይችልም። ተስፍሽ ይቆልደውለት ሙሽራዬ አየሻና እንዴት ፈጣሪ በደለን እስኪቀጣ ከመጠበቅ ብድር በምድር ደስ ይላል። መልካም ጋብቻ። በእኔ ውጪ ርቦኛል። በስልክ አውቀው እንዴ ስልክ ካርድ የምትሰጥ ራስ ሰርታ አበላም እንዴ? አረ ምንድነው ጄሪ? ወይ ደውላችሁ። በምን አቅሜ ልጆቼ እምችል ቢሆን ኖሮ መቼ አስቸግራችሁ ነበር። አረ እየጠሩ ነው። ራስ ከፈለክ ሰርታ በላ። እኔ በበኩሌ አልችልም። እንደው አንድ ጉርሻም ቢሆን መድኃኒት ሙጥበት እኮ ነው። ስንመለስ ይገባል። በእኔ ውጪ እንሂዳ። ወዴት ነው የምንሄደው? ሄደን ፈታን በላ። ምንድነው? መጀመሪያ ግን ምግብ ፈታለኝ። በጣም ረወኝ። እኔ ራበኝ። ዝም በይ አታስመስይ። ምን በህይወትሽ ውስጥ ማስቀደም እንዳለብሽ እንኳን አታውቂ። ምን ነው እዚህ ምድር ላይ ቅድሚያ የሚሰጠው ቤተሰብ፣ ከዛ ነው ላይ መጣ። ነገ እኔ አንቺን አግብቼ አባት መሆኔ አይቀርም። ለአባትሽ ያልሰጠሽውን ክብር ለኔ ሰጥኛለሽ ብዬ አልጠብቅም። ልጆቼ ይኸውላችሁ አባታችሁን ካሁኑ ተንከባከቡ፣ በኋላ እንዳትጸጸቱ። አንዳንድ ስህተቶች አይታረሙ። ስልካችሁን ረስታችሁ። አባ ይቅርታ። አይ ልጆቼ እድሜ እንደሸወዳችሁ አውቄያለሁ። ሳይረፍድ በጊዜ መመለሳችሁ ጥሩ ነው። አባት በልጁ አይጨክንም። ይቅር በለን። ምን አልሽ አንቺ የዲቃላ ልጅ? ምን አልክ አንተ ውሻ? እህቴ ተጠፋ። ዛሬ ቆይ አንተ ምንም የሚነደፍ ነገር የለም? ኧረ ቦስ ዛሬ ቀኑ ይደብራል። በእናትህ በቃ የሆነ ደቂቃ እንጠብቅና ቦታውን እንቀይር። ስታይል በቃ አዲስ እንቻል ገብታለች። ሂዱና ያዟት። ምን ፈልጋችሁ ነው? ኧረ ሲጀመር ሲኖ ነው። ለሰፈሩ አዲስ ነሽ እንዴ? አዎ አላውቃችሁ። መንገድ አሁን ለምንድን ነው የዘጋችሁት? አሁን እሱን ተውና ያስኮን ቦርሳ አንጣ። የምን አባ ቦርሳ ነው የምሰጣችሁ? ዞር በሉ ከመንገዴ። አቦስ አላወቀንም ማለት ነው። ኑ ተከተሉ።
አዎ ጓደኛዬ የወካከር ሲለያል ነው የምልሽ። በቃ እንደዛ አድርጊ። አንተ ምን አይነት ቀን ነው ወንድሜ? እናንተ ውሾች የሰፈሩ ሰው የጨረሳችሁት አልበቃም ብላችሁ ጭራሽ በወንድሜ መጣችሁ። ምን አልክ አንቺ የዲቃላ ልጅ? ምን አልክ አንተ ውሻ? እህቴ አንቺ ቷን አንቺ ማን ነው ሻሹ? ኧረ ጨርሱት።